ሕግ በሙሴ ተሰጥቶ ነበር። ጸጋ ብቃት ነው። ሕግ ኃጢአት የምትሰራ ነፍስ ትሙት ይላል። ስለዚህ ጸጋ ብቃት የሌለውን ያድናል። ቆሻሻን የሚያሳይ መስተዋት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ጸጋና ሰላም ይብዛላችሁ። አብረን የምንካፈለው የመጽሐፍ ቅዱስ ዲቮሽናል ወይም የእግዚአብሔር ቃል መልእክት እንቀጥላለን። ከዚህ በፊት ባሉት ክፍለ ጊዜያቶች ስለ ዳንበት ጸጋ እየተነጋገርን ነበረ። እግዚአብሔር ከፍቅር ከምሕረት ተነስቶ እንዳዳነን የሱ ምሕረት የሱ ጸጋ የሱ ፍቅር ለማዳን ይቅር ለማለት ልጅ ለማድረግ የማንንም አስተዋጽኦ እንደማይፈልግ ሰው ነፃ ስጦታውን ብቻ መቀበል እንዳለበት ተነጋግረን ነበርና ዛሬ ስድስተኛ ክፍላችን ነው ሆኖ ከዚህ በፊት 5 ክፍሎች አይተናል። ዛሬ የምንነጋገረው ስለ ጸጋና ስለ ሕግ የሁለቱ ሚዛን የሁለቱ ቅኝት በእግዚአብሔር ቃል እንደሆነ እንነጋገራለን። ኮምፔር እያደረግን እንሄዳለን። መጽሐፍ ቅዱሳችን እግዚአብሔር ሰውን ያዳነበት ሰውን ለማዳን የሰጠው ሕጉ ደግሞ በህይወታችን ምን ፋይዳ አለው የሚለውንም ደግሞ እናያለን ማለት ነውና ሁለቱን ኮምፔር እያደረግን እንሄዳለን። በመጀመሪያ መጽሐፍ ቅዱሳችን ስለ ሕግ ምን ይላል? ሕግ በሙሴ ተሰጥቶ ነበር። ዮሐንስ 1:16 እና ሙሴ የሰጠው ነገር ክፉ ነገር አይደለም። ሙሴ የሰጠው ነገር እግዚአብሔር የማያውቀው ሳይሆን የእግዚአብሔር እውነት የእግዚአብሔር ፍላጎት እግዚአብሔር ከራሱ ፍጡር ሰው ከሆነው በአምሳሉ ከተፈጠረው የሚጠብቀው የልክነት መለኪያ ሕግን ሰጥቶ ነበር እና ሕግ መስጠቱ ጥፋት አይደለም። ሰውን እስቲ በዚህ ኑር በዚህ ከነ በኋላ ተከተለኝ ብሎ ለእስራኤላውያን ሕግ ሰጥቶ ነበር። ግን ሰው መኖር አልቻለም። ቢኮዝ የወደቀ ማንነት ከእግዚአብሔር የተለየ ማንነት በራሱ የአምላክን መለኪያ የአምላክን የልክነት ደረጃ ማሟላት ስለማይችል በተግባር እንደማይችል አምኖ ወደ ጸጋው ይመጣ ዘንድ እግዚአብሔር ይህን ሰጥቷል። እንግዲህ ሐዋርያው ጳውሎስ ይህን ጉዳይ በስፋት ስላነሳ ቀጣይ ባሉት ነጥቦች እናያለን። ወደ አዲስ ኪዳንና ኢየሱስ ክርስቶስ ሞቶ በመነሳቱ ደግሞ በተሰጠን ጸጋ ላይ ጸጋ እውነትን ሽሮ የእግዚአብሔርን ቃል የእግዚአብሔርን ሕግ የእግዚአብሔርን መለኪያ ሽሮ አይደለም። ጸጋ ብቃት ነው። ከሰው ያልሆነ ከአምላክ ዘንድ የሆነ ብቃት በዳግም ልደት በህይወታችን በእኛ ውስጥ የሚሰራ የሚገዛ የእግዚአብሔር አሰራር ነውና ልክ 1:16 ላይ ዮሐንስ ሕግ በሙሴ ተሰጥቶ ነበር ካለ በኋላ ጸጋና እውነት ግን በኢየሱስ ሆነ። እውነቱ አለ። እውነቱን ማኖር የሚችል በፍቅር የሆነ መታዘዝ በፍቅር የሆነ ችሎታ ከእግዚአብሔር ዘንድ የጀመረ ብቃት ከእግዚአብሔር ዘንድ የጀመረ ለውጥ ከውስጥ ወደ ውጭ የሚወጣ ለውጥ ኢየሱስ ሰጠን። ስለዚህ የእግዚአብሔር እውነት በህይወታችን ህያው ይሆን ዘንድ ጸጋ በክርስቶስ ለኛ ተሰጠን ማለት ነው። ሁለቱ የሚጣሉ ነገሮች አይደሉም። እውነቱ የእግዚአብሔር መለኪያ ነው። ግን ሰው አለመቻሉን ሲያቅ ብቃት አቅም እንደሌለው በራሱ ምንም ማድረግ እንደማይችል ስረዳ ወደ እግዚአብሔር ጸጋ ይመጣል። ከእግዚአብሔር ዘንድ በመጣ ህይወት እግዚአብሔርን አስደስቶ ፍቃዱን አድርጎ ለመኖር ራሱን ይሰጣል ማለት ነው። ሁለተኛ ሕግ ምንድነው ዓላማው ካላችሁት ቆሻሻን የሚያሳይ መስተዋት ነው። ምሳሌ መጽሐፍ ቅዱሳችን ላይ ያዕቆብ በዛ መንገድ ይናገራል። ቃሉ ያሳያል፣ ቆሻሻን ያሳያል። ቆሻሻውን ማንጻት ግን መስተዋት ስራ አይደለም፣ መስተዋት ማሳየት ነውና ሕግ በህይወታችን ያለው ልክ ያልሆነ እግዚአብሔር የማይወደው እግዚአብሔር ያላለን ግን በህይወታችን ያለን ነገር የሚያሳይ ነው የሚሆነው ማለት ነው። ያዕቆብ ምን አለ? ቃሉን የሚሰማ የማያደርግ ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው ምን እንደሆነ ይረሳል። የሕግ ስራ ብቃት መስጠት ሳይሆን ልክ ያልሆነውን ከእግዚአብሔር መለኪያ የጎደለውን ማሳየት ነው።
ጸጋ ግን ቆሻሻውን የሚያነጻ የእግዚአብሔር ኃይል ነው። የእግዚአብሔር ማዳኛ ነው። የእግዚአብሔር መድኃኒት ነው። ሰው በሕጉ ራሱን ያያል፣ በሕጉ ጉድለቱን ያያል፣ በሕጉ አለመቻሉን ያያል። አለመቻሉ ብቻ ሳይሆን ጉድለቱን በራሱ መሙላት እንደማይችል ሲያቅ ወደ እግዚአብሔር ጸጋ ይመጣል ማለት ነው። ስለዚህ ጸጋ የሚያነጻ ውሃ ነው። ሕግ ቆሻሻን የሚያሳይ ሲሆን የእግዚአብሔር ጸጋ የሚያነጻ ውሃ ነው። ዮሐንስ 13:10 ላይ ኢየሱስ እንዳለው ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልጉም፣ ሁለንተናው ግን ንጹህ ነው። እናንተ ንጹሃን ናችሁ፣ ነገር ግን ሁላችሁም አይደለም አላቸውና ኢየሱስ ባመጣው አዲስ አሰራር ሰው ስለሰራ ሳይሆን ራሱ በመስቀል ስለሰራው ስራ እግዚአብሔር ሰዎችን ያነጻል። ደሙ ያነጻል። የእግዚአብሔር ስጦታ ምሕረቱ፣ ፍቅሩ እነዚህ በሙሉ ህይወታችንን ከማንችለው ቆሻሻ ያነጻል። እግዚአብሔር ወዳሰበው ቁመናና ደረጃ ያደርሰናል ማለት ነው። ስለዚህ ሁለቱን ስትመለከቱ አንዱ ሲያሳይ አንዱ በመስተዋቱ የታየውን ያስተካክልልን። ለዛ ነው ጸጋን ስናስተምር ጸጋ ብቻ አውርተን ሕግን ከረሳን ቆሻሻችንን ጉድለታችንን የምናይበት መስተዋት የለንም። እሱ የእግዚአብሔር መስተዋት ሆኖ ያገለግላል። ሕግ ብቻውን ያለ ጸጋ፣ ያለ ፍቅር፣ ያለ ምሕረት፣ ያለ እግዚአብሔር ርኅራኄ ሰውን ይገላል። ቢኮዝ እውነትን ስለሚገልጥ ጉድለትን ስለሚያሳይ ቅዱስ በሆነው በእግዚአብሔር ፊት ጉድለታችንን እና ችሎታ ማጣታችንን ስለሚያሳይ ጀጅመንቱን ነው የሚያመጣብን። ሕጉ ከሲና ተራራ ሲወርድ ህዝቡ በሕጉ ሲታይ በጣም ብዙ ህዝብ ሞቷል በዛን ቀን። ዘጸአት ምዕራፍ 32 ቁጥር 8 ላይ ምን ይላል? የሌዊ ልጆች ሙሴ እንዳለ ያደረጉ በዚያን ቀን ከህዝቡ 3000 ሰዎች ሞቱ ይላል። ምክንያቱም ጣዖት ማምለክ ኃጢአት ነው የሚባለውን በፊት እንዲሁ የተሰጣቸው ሕግ የለም በህሊና ካልሆነ በስተቀር ልክ ከሲና ተራራ ላይ በወረደ ቀን የመጀመሪያው ሕግ የሚለው ከእኔ በቀር ሌሎች አማልክትን አታምልኩ፣ ካመለካችሁ እኔ ቀናተኛ አምላክ ነው። ሲመለስ ህዝቡ ጥጃ እያመለከ ነው በእግዚአብሔር ፋንታ። ስለዚህ በእግዚአብሔር ፋንታ የወርቅ ጥጃን ሲያመልክ የእግዚአብሔር ቁጣ በሕጉ መሰረት መጣ። 3000 ሰው ሞተ ማለት ነው። ወደ ጸጋ ስንመጣ ኢየሱስ ክርስቶስ ሞቶ በመነሳቱ የመንፈስ ቅዱስ ስጦታ የእግዚአብሔር ፍጹም የሆነው በቤተ ክርስቲያን ሊሰራ ሊያንጸን ሊቀድሰን የመጣው የጌታ መንፈስ በመጣ ቀን ቃሉ በተሰበከ ጊዜ 3000 ዳኑ። ስለዚህ ጸጋ ብቃት የሌለውን ያድናል። እውነት ወይም ሕግ ብቻውን ግን ለእግዚአብሔር ፍርድ ያጋልጠናል። ሕግ የመጣ ቀን 3000 ሰው ሞቷል። ጸጋ የመጣ ቀን ደግሞ ወይም ጸጋ በመንፈስ ቅዱስ በኩል በሙላት በተገለጠ ቀን 3000 ሰው በአንድ ቀን ዳነ። እውነት ብቻውን ይገላል። የእግዚአብሔር ጸጋ ሲጨመርበት ሕይወት ይሆናል ማለት ነው። ሕግ የጌታን ጽድቅ ስለሚያሳይ ፍርድን ያስከትላል። ፍጹም የሆነ እግዚአብሔር በፍቅር ፍጹም፣ በእውነት ፍጹም፣ በአስተሳሰብ ፍጹም፣ በርኅራኄ ፍጹም፣ በምሕረት ፍጹም የሆነ ጌታ እውነቱን ስናገር የኛ ጉድለት ቁልጭ ብሎ ይታያል። በጣም ነጭ በሆነ ልብስ ላይ ትንሽ ቆሻሻ እንደሚታይ የእግዚአብሔር ፍጹም ሕግ በሚገለጥበት ቦታ ላይ የእያንዳንዳችን ድካምና ጉድለት ይታያል። የጌታ ጸጋ ግን ዓላማው የሰውን ብቃት ማሳያ ሳይሆን እግዚአብሔር ፍቅር መገለጫ ስለሆነ ጸጋ የጌታን መድኃኒትነት ስለሚያሳይ ያድነናል። ስለዚህ ከበር ያደርገናል። ተረድቶ ወደሱ ለመጣ ምሕረት ይሰጣል፣ ይቅርታ ይሰጣል፣ ወደ እግዚአብሔር ያቀርባል። ሁሉን ነገር ከእግዚአብሔር ዘንድ ያቃብለናል ማለት ነው። ሕግ ብቻ የምናስተምር ከሆነ ሰውን እናስጨንቃለን፣ ግን ለውጥ አናመጣም። ምክንያቱም ሕግ እውነቱን አሳይቶ በእውነቱ መጠን በእውነቱ መለኪያ ኑር ብሎ ስለሚጠብቅ ሕግ ለመጽደቅ ሰርተ እንድታሳይ ይጠይቃል። ጸጋ ግን እንደማይችል ስጋ የለበሰ በሙሉ በስራ በእግዚአብሔር ፊት መጽደቅ እንደማይችል ስለሚያውቅ አምነህ እንድትድን ይጠይቃል። ለዛ ነው እግዚአብሔር ሰርቶልሃል፣ ኢየሱስ ወዶሃል፣ ባንቺ ፋንታ ሞቷል፣ ሕይወቱን ሰጥቷል። ስለዚህ
አሁን አንቺ እየሞከርሽ ሳይሆን የተደረገልሽን እኔ አልቻልኩም አምላክ ፍቅርህ ምሕረት ያድነኝ ስጦታህን አቃብለኝ እኔ ምንም አልችልም አንተ በእኔ ስራ ስትል ያ እምነት መዳንን ያመጣል። ጻድቅ በእምነት በሕይወት ይኖራል። ካለ እምነት እግዚአብሔርን ማስደሰት ስለማይቻል ጸጋ ይመንሰል ሕግ ስራ ይላል። ሕግ ብቻውን ኩነኔ ያስከትላል። እንደምታውቁት ኩነኔ በመኮነን አንደኛ ጥፋተኛ መሆን ነው። ግን ወይኔ የማለት የሚጠበቅብንን መኖር አለመቻል፣ የሚጠበቅብንን ማድረግ አለመቻል ሲታወቅብን ውስጣችን የሚሰማ ጸጸት ኩነኔ ይባላልና ሕግ ብቻውን ኩነኔ ያመጣል ጸጋ ከሌለበት። ጸጋ ደግሞ ጽድቅን ያስከትላል። ቢኮዝ ስለ ኢየሱስ የክርስቶስ ጽድቅ ይቆጠርልናል። we call it imputed righteousness ወይም የተቆጠረልን ጽድቅ ይላል። ስለዚህ ስለ እኔ ሳይሆን ስለ ኢየሱስ እግዚአብሔር እውነተኛ ዳኛው ጻድቅ ነኝ ብሎ ይቀበላል። ሕግ ብቻውን ማጽደቅ አቅቶታል፣ አይችልምም። ጸጋ ግን በክርስቶስ በኩል ስለሆነ ጽድቅን አምጥቷል፣ ማጽደቅ ችሏል። ለዛ መጽሐፍ ቅዱስ በክርስቶስ ዓለም ሳይፈጠር ቅዱሳንና ነውር የሌለን ጻድቃን ነውር የሌለን በፍቅር እንሆን ዘንድ አስቀድሞ ወሰነን ይላልና ያኛው እውነቱን ስነግሪ እውነቱ ግን በሕይወታችን ሕያው እንዲሆን ደግሞ የሚያደርግ የእግዚአብሔር ጸጋ ነው። ሕግ ኃጢአት የምትሰራ ነፍስ ትሙት ይላል። ለምን? እውነት ስለሆነ። ጸጋ ደግሞ የሚታመን ነፍስ ትዳን ይላል። ሥጋ የለበሰ በራሱ ጥረት በእግዚአብሔር ፊት የልክነት መለኪያን መሙላት አይችልም። ስለዚህ እግዚአብሔርን ሲያመን ሕይወቱን ሲቀበል እግዚአብሔር በፊቱ በውስጡ ጽድቅ ያመጣል፣ ነፍሷ ትድናለች። ሕግ ሞክር ስል ጸጋ ደግሞ ተፈጸመ ይላል። ተሰርቶልሃልና ተቀበል፣ ተሰርቶልሃልና እመን፣ ጋብዘው፣ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበል፣ በሕይወት እንዲገዛ ፍቀድለት፣ ጌታ እንዲሆን እንዲሰራ እንዲለውጥ አንተ ሳትጣጣር ግን ራስን አሳልፈ ስጥ። ብዙ ጊዜ ይህ ምሳሌ እጠቀማለሁ። እናቶች ማለዳ ልጆቻቸውን ይዘው ፀሐይ ላይ ይቀመጣሉ። ምንም የሚሰሩት የለም። አንድ ነገር ነው የሚችሉ። ልጆቻቸውን ቫዝሊን ቀብተው ፀሐይ ላይ አጋልጠው ይቀመጣሉ። ፀሐይ ልክ ልጁ ሲጋለጥለት ስራውን ይሰራል። ይመጣል፣ ሰውነቱ ላይ ያልፋል፣ ሰውነቱ ላይ ያለውን ቅባት ይቀይራል። ቅባቱ ወደ ቫይታሚን ዲ ይቀይራል። ቫይታሚን ዲ ካልሽየም የሚባል ንጥረ ነገር ወይም ሚኒራልን ይወስድና ወደ አጥንት ወደ ጥርስ እንዲገባ ያደርጋል። ያኔ ልጁ ጠንካራ ይሆናል። ልክ የእግዚአብሔር ጸጋ እንዲሰራብህ ራስን ኤክስፖዝ ማድረግ ራስን ያስፈልጋል። ሕግ ያጠፋን ሲወግር ጸጋ ያጠፋን ይምራል። ዳግም ኃጢአት እንዳይሰራ አቅም ይሰጣል። እና ባይዘው ጸጋ ሲገባን አንዱ መገለጫችን ጸጋ እንደገባን ጀጅመንታል አንሆንም። ፈራጅ ሁሉ የሚተውን ከሆነ የሰው ጥፋት የሰው ሲቴት ምናምን ተከታትል የምትከታተል ከሆነ ጸጋ አልገባንም። ጸጋ ምሕረት የተሞላ ነው። ከዛ የደከመ ካለ አቅምን ሰጥቶ የሚያነሳ ነው እንጂ ባለበት የሚወግር አይደለም። ቺሴት አመንዝራለች ትወገር አይልም ጸጋ። ልጄ እኔ አልፈርድብሽም ዳግም ኃጢአት አትስሪ ይላል። ሕግ የፍርሃት ግዴታ ሲጭንብን ጸጋ የፍቅር ግዴታ መፈለግ ይሰጣል። ስለዚህ በአዲስ ኪዳን በጸጋ ስርዓት የምንተዳደር ሁሉ ነገር መነሻው ኢነርጂው ፍቅር ነው፣ ግዴታ አይደለም። ሕግ ግን የፍርሃትና የቅጣት ግዴታ ስላለ በዛ ምክንያት ያስገደደናል። ጸጋ ግን የፍቅር ግዴታ መፈለግ ይፈጥርብናል። ሕግ ብቻውን የሰውን ልብ ሊቀይር አይችልም። ጸጋ ግን ሁሉን መቀየር የሚችል ሰውን ሁሉ ማዳን የሚችል እግዚአብሔር ኃይልና ስጦታ ነው። ስለዚህ እውነቱን አውቀን እውነቱን ወዴት እናምጣ? ወደ ጸጋ። ጸጋ በብሉይ ኪዳንም በአዲስ ኪዳንም የተገለጡ እግዚአብሔር እውነቶች መንፈሳዊ ናቸው። መኖር እንችል ዘንድ ግን ጸጋ በሕይወታችን እንዲሰራ ራስን ማቅረብ ያስፈልጋል ማለት ነው። ስለዚህ በዚህ የማለዳ በዚህ የዲቮሽናችን ዋና መልእክት ምንድነው? ጸጋና ሕግን ዳይኮቶማይዝ ማለት ለብቻ ገንጥሎ ሕግ እርኩስ ጸጋ አይነት ሐሳብ አናስብም። መስተዋት የእግዚአብሔር ልክነት መለኪያ ሕጉ ቃሉ ይነግረናል። አቅሙን ደግሞ ጸጋ ይሰጠናል። ስለዚህ መጽሐፍ እንደሚለው ሙሴ ሕግ ብቻ ሰጠ፣ ጸጋና እውነት ግን በክርስቶስ ተሰጥቶናልና
በኩነኔ ውስጥ ያላችሁ ሰዎች የእግዚአብሔር ጸጋ አቬለብል ነው። ድካማችሁን ይዛችሁ ወደ ሰይጣን ወደ ሰው አትሽሹ፣ ወደ ኢየሱስ ኑ፣ ወደ መስቀል ኑ። ሰው ሊኮንናችሁ ይችላል፣ ግን እግዚአብሔር አይኮንንም። የሚኮንን እግዚአብሔር አይደለም፣ የሚያጸድቅ ነው እሱ። ስለዚህ ወደ እግዚአብሔር እንምጣ። እግዚአብሔር ጸጋ ከድካማችን እንበርታ፣ ክርስትናችንን ኑሯችንን እንቀጥል። የአምላክ ጸጋ ይብዛላችሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን ይላለው። ተባረኩ።